ለእኔም ጹሙ 3 ቀንና ሌሊቱንም ቀኑንም አትብሉ አትጠጡ። እኔና ደንገጥሮቼም ደግሞ እንዲሁ እንጾማለን። አንዳንድ ነገሮች በቃ እንዲህ አይነት ዝግጅት ይፈልጋሉ። ዝም ብሎ ራሽ አድርጎ ወደ አንድ ነገር ከመግባት መጾምና መጸለይ፣ በእግዚአብሔር ፊት የእግዚአብሔርን ምሪት የእግዚአብሔርን ሞገስ መፈለግ እና በዚህ አስቴር ጦርነቱ መንፈሳዊ መሆኑን አስቴር ተረድታለች። ስለዚህ መንፈሳዊ ዝግጅት አደረገች። እሷ ደንገጥሮቿ አይሁድም ሁሉ አንድ ላይ ጾሙ። በዚህ ተግባሯ አስቴር ስጋ ከነድካሙ ምን አደረገች? ሰቀለች። ፍርሃትን፣ የስጋ ውጤት በእግዚአብሔር ላይ መደገፏን አሳየች። እግዚአብሔር ላይ ተደገፈች። ከዛ መለኮታዊ ጣልቃ ገብነት እግዚአብሔር ጣልቃ እንዲገባ መንፈሳዊ ስለሆነ ውጊያው ማለት ነው። ሃሌሉያ። ስለዚህ ዝግጅት አደረጉ። በስተመጨረሻም እግዚአብሔር አዋጁን ገለበጠ። በአይሁድ በመርዶክዮስ ሃማ ቀላል ሰው አይደለም። ሃማ የተደረገው ከንጉሱ በታች ነው። ስልጣኑ እጅግ ልዕለ ኃያል በሆነችው ሀገር፣ ለምሳሌ በዚህ ዘመን ከአሜሪካ ካላት ፓወር ይበልጣል ያለ የፋርስ መንግስት። ነገር ግን የአሜሪካ መንግስት ምክትል ፕሬዝዳንት ነው። ማህተሙ የወርቅ ቀለበቱ ለሃማ ሰጥቶታል። ንጉሱ የፈለገውን ነገር አጽፎ ያዘ። የፈለገው ከሁሉም በላይ ነው ያደረገው። እና የታገሉት ዝም ብሎ ተራ ሰው ጋር እንዳይመስላችሁ ከንጉሱ ቀጥሎ ከሆነ ሰው ጋር እና ሃማ የሆነ በቃ ንጉሱ ይሄ ሁሉ ነገር ሰጠኝ፣ ግን ይሄ ስልጣኔ ምንድን ነው? ይሄ በርድ ላይ ያለው መርዶክዮስ ካልሰገደልኝ እያለ ንግስቲቱ እንኳን እሱን ለማስያዝ የእሱን ሴራ ለማጋለጥ ለግብዣ ስትጠራው ንግስቲቱ ራሱ እኔና ንጉሱን ብቻ ለእራት ጋበዘችን። ግን ምን አጋለው ይሄ ሁሉ ነገር ባገኝ ይሄ ደጅ ላይ ያለው መርዶክዮስ ካልሰገደልኝ ይላል። ያለው እና ውስጡ መርዶክዮስን ብቻ ቢገድል አይረካም ነበር። ቀለለበት ይላል። አያችሁ፣ ሙሉ ህዝቡን ካስጨረሰ ነው የሚረካው። አማሌቃዊ ስለሆነ ዘሩ መጥቶበት ማለት ነው። ሃሌሉያ። እግዚአብሔር ግን በአይሁድ ህዝብ ላይ እንዲሁም በመርዶክዮስ ላይ እንዲሁም በአስቴር ላይ የወጣውን አዋጅ ምን አደረገ? ገለበጠ። ከምን የተነሳ? ሃሌሉያ። አስቴር ጣልቃ በመግባቷ አስቴር ወደ ንጉሱ ገባች። ያለ ህግም ቢሆን እገባለሁ እንዳለችው ወደ ንጉሱ ገባች። ንጉሱም ሲያያት ጾም ጸሎት ተይዞ ጾም ጸሎቱ ካለቀ በኋላ ነበር የሄደችው። ተደሰተ ሲያያት። የንጉሱንም ዘንግ ዘረጋላት። ተቀባይነትን አገኘች። ሃሌሉያ። ተቀባይነትን አገኘች። ንጉሱ ተቀበላት፣ ጠራት። ምን ፈልገሽ ነው አለ። እራት ልጋብዛችሁ አንተና ሃማን አለችው። አንተና ሃማን እራት ልጋብዛችሁ። እሺ አለ። እራት ከጋበዘችው በኋላ ደግሞ ምን ፈልገሽ ነው ንግስቶ ያላት? አሁን ምን ፈልገሽ ነው አላት። በመጨረሻ ነገረችው። ነፍሴን እንድትሰጠኝ ነው አለችው። ነፍሴንና የህዝቤን ነፍስ። አያችሁ፣ የንጉሱ ሚስት ሆና ንግስት ሆና ሃማ ኮንስፓየር ባደረገው ነገር በንጉሱ ማህተም ስላሳተመ የፋርስና የሜዶን ማህተም የታተመበት አዋጅ አይሻልም። አይሁዶች ቢገደሉ እርሱ አትቀርም ነበር። የንጉስ አዋጅ ስለሆነ የንጉስ አዋጅ ስለማይሻል አያችሁ፣ ትሞት ነበር እሷ በንጉሱ አዋጅ። እግዚአብሔር ግን ጣልቃ ገባ። ሃሌሉያ። በስተመጨረሻ ሃማ ምን ሆነ? የመርዶክዮስ ቤቱ ያዘጋጀው ትልቅ መስቀያ እና አገልጋዮቹን ንጉሱ መስቀያ አለ ብሎ ሲጠይቃቸው ሃማ ለመርዶክዮስ ያዘጋጀው መስቀያ አለ። በቃ ውሰዱና እዛ ላይ ስቀሉት። ሃሌሉያ። እግዚአብሔር የአምላካችን ስም የተባረከ ይሁን። ስለዚህ ሃማ ባዘጋጀው መስቀያ ላይ ተሰቀለ። ይሄ ነገር ግን እንዲሆን እግዚአብሔር ቀድሞ የሰራው ስራ ነበር። ንጉሱን ቀድሞ እንቅልፍ ከለከለው። ንጉሱን ያተረፈው መርዶክዮስ በንጉስ መዝገብ ላይ የተጻፈ ንጉሱ ከገበታና ታራ
ካሴሩት ሴራ ሊገሉት ካሴሩት ሴራ እንዳተረፈ ያንን አነበበና ታዲያ ለዚህ ሰው ምን ተደርጓል ብሎ ጠይቆ ነው። ከዛ በኋላ ለዚህ ሰው ሐማን ይጠይቀዋል ምን ይደረግ ብሎ። ታሪኩን ብዙ ታውቁታላችሁ። ለዚህ ሰው በንጉስ ልብስ ይውጣ፣ በንጉስ ፈረስ ከፊት ለፊቱ አዋጅ ይነገርለት፣ ንጉስ ለሚወደው እንዲህ ይደረጋል ብሎ ለኔ ነው የሚደረገው፣ ከኔ ውጪ ንጉስ የሚወደው ማን አለ ብሎ ለጠላቱ ለመርዶክዮስ ይሄንን አደረገ። ሃሌሉያ። ከዛ እግዚአብሔር ምን አደረገው? መርዶክዮስን ከፍ ከፍ አደረገው። በፋርስና በሜዶን ስልጣን የሐማን ስልጣን ለመርዶክዮስ ሰጠ። ሐማ ባሴረው ሴራ ተሰቀለ። ሃሌሉያ። የእግዚአብሔር አምላካችን ስም ይባረክ። ቅድም እንዳልኳችሁ እኔ ይሄንን ስብከት ያዘጋጀሁት ኮንቴክስቱ እግዚአብሔር የሰጠንን ወይም በቾዝን ኢንስትሩመንት ነው የሰጠንን ነገር ሳንሰስት ለእግዚአብሔር ስራ ለእግዚአብሔር ዓላማ እንዋል። እግዚአብሔር የሰጠንን ነገር የሰጠን ለዚህ ጊዜ ወይም ለዚህ ጉዳይ ሊሆን ይችላል። በቤተ ክርስቲያን ውስጥ ላዘጋጀው ጉዳይ ሃሌሉያ። ምንድን ነው እግዚአብሔር የሰጣችሁ ነገር? በቃ እግዚአብሔር የሰጣችሁን ነገር የሰጣችሁ ለዚህ ጊዜ ለዚህ ጉዳይ ነው፣ ለቤተ ክርስቲያን ዓላማ። ሃሌሉያ። ለራሳችን ፐርሰናል ቤኔፊት አይደለም፣ ለራሳችን ፐርሰናል ዲዛይር የራሳችን ሰልፊሽ ዲዛይር ለማሟላት ብቻ አይደለም እግዚአብሔር የሰጠንን ነገር የሰጠን። ስለዚህ እግዚአብሔር የሰጠኝን ለእግዚአብሔር ዓላማ አውላለሁ። ልክ እንደ አስቴር እግዚአብሔር የሰጣትን ንግስና ለእግዚአብሔር መልሳ ከጠፋው ልጥፋ ብላ እንዳዋለች ለእግዚአብሔር ዓላማ አውላለሁ። ሃሌሉያ። ክብርና ምስጋና ለአምላካችን። እግዚአብሔር አምላክ ሆይ ስምህ ይባረክ፣ ስምህ ይባረክ። በእውነት ማስተዋልን እንድትሰጠን ጥበብን እንድትሰጠን ጌታ ሆይ እጸልያለሁ። ማስተዋልና ጥበብን እንድትሰጠን ማስተዋል እንድንችል ጌታ ሆይ ማስተዋል እንድንችል እግዚአብሔር አምላክ ሆይ የሰጠንን ነገር መልሰን ላንተ መስጠት እንድንችል ባከበርከን ነገር መልሰን አንተን ማክበር እንድንችል ጌታ ሆይ ለምንሃል። በቃ ለራሳችን ብቻ እንዳንል እግዚአብሔር አምላክ ሆይ አንተ በምትፈልገን ቦታ ላይ መቆም እንድንችል በምትፈልገን ስፍራ ላይ መቆም እንድንችል እግዚአብሔር አምላክ ሆይ ለምንሃል። ሃሌሉያ። ማስተዋልና ጥበብን እንድትሰጠን ማስተዋልና ጥበብን እንድትሰጠን አስተዋዮች እንድታደርገን እግዚአብሔር አምላክ ሆይ ልክ እንደ አስቴር ከጠፋው ልጥፋ የሚያስብል ውሳኔ እንድታስወስነን ሃሌሉያ። ያለንን ነገር ሁሉ በእውነት ለአንተ ስራ ለወንጌል ስራ ዓላማ ማዋል እንድንችል እንድትረዳን እግዚአብሔር አምላክ ሆይ ጸልያለሁ። በኢየሱስ ስም አንተ እርዳን። በእውነት ይሄ ራስ ወዳድነትን ከኛ አስወግድ። ለኛ ብቻ የሚያስብል ራስ ወዳድነትን ከኛ ላይ ምታ። እግዚአብሔር አምላክ ሆይ ለቤት ስራ ለወንጌል ስራ ቆርጠን እንድንነሳ ለወንጌል ስራ ቆርጠን እንድንነሳና እንድንሰራ እንድትረዳን ያለንን ነገር ሁሉ መስዋዕት እንድናደርግ ጊዜያችንን መስዋዕት እንድናደርግ ገንዘባችንን መስዋዕት እንድናደርግ እውቀታችንን መስዋዕት እንድናደርግ እንድትረዳን አምላክ ሆይ እለምንሃለሁ። ክብርና ምስጋና ላንተ ይሁን። ስለረዳህን ተባረክ። እኔም ባሪያህን ስለረዳህን ስምህ ይባረክ። እግዚአብሔር አምላክ ሆይ እኔንም ደግሞ እንደ ቃል እንደተናገርኩት ቃል እንዲሆን እንድትረዳኝ ጥበብና ማስተዋል እንድትሰጠኝ እለምንሃለሁ። እግዚአብሔር አምላክ ሆይ ሕዝብህን ባርክ። በኢየሱስ ስም ሕዝብህን ባርክ። በዚህ የተሰበሰበውን ሕዝብህን ባርክ። የትኛውም ጥያቄ በእውነት አብሮ እንዳይመለስ እግዚአብሔር አምላክ ሆይ ከቃሉ የተነሳ አሁን ንጹሐን ናችሁ ተብሎ እንደተጻፈ ንጹሐን እንድታደርግ መጽናናት ያለበት እንድታጽናና መደገፍ ያለበት እንድትደግፍ እግዚአብሔር አምላክ ሆይ የትኛውም ጥያቄና እንቆቅልሽ እንዲመለስ ጌታ ሆይ ከሕዝብ ላይ እንዲመለስ ጸልያለሁ። በኢየሱስ ስም ሕዝብህን ባርክ። እግዚአብሔር አምላክ ሆይ ሕዝብህን ባርክ። በኢየሱስ ስም ሕዝብህን ባርክ።